ወደ ሀገር ቤት ለመምጣት በግላችሁ ነው መወሰን ያለባችሁ ማለትም ማንም ሰው በእናንተ ጉዳይ ሊወስን አይችልም ያ ማለት ምንድነው ወደ ኢትዮጵያ መምጣት ፈልጋለሁ ብላችሁ ቤተሰብ ስታወሩ ጓደኛ ስታወሩ ዘመድ አዝማድ ስታወሩ እንዳንበጪ እዚህ ያለነው ራሱ ከብዶናል ያለንበት ሁኔታ አሪፍ አይደለም ምን አለ ብለው ይላሉ ያ ማለት እናንተ እነሱን የምትሰሙ ከሆነ መቼም ነው ማትመጡት ምክንያቱም ነገ ጧትም ከዚህ የዋሰ እንጂ ከዚህ የተሻለና የተስተካከለ ነገር አይመጣም ማለት እናንተ ስትወጡ ከነበረበት ኢኮኖሚካሊ ሰው የባሰ ኑሮ የኖረ ከሆነ በቆያችሁ መጠን ምንም አታስተካክሉ ብዙዎቻችን ደግሞ ሴቶች ነን ያ ማለት ምንድነው ስንወጣ ለሁለት አመት ፕሮግራም አድርገን ይወጣል ብዙዎቻችን ከዛ ግን 12 አመት 22 አመት እና 24 አመት ሆኖናል ያ እንደ ሴት ወደ ሀገር ቤት ስንመጣ ምንድነው ልናገኝ የምንችለው ገንዘቡስ በቂ ነው ስደት እንደዛ ነው ለኔ ፈቅደን የታሰርንበት ቦታ ነው ደግሞ ለ4 ለ3 ሚሊዮንም አይደለም ሚሊዮንም ላይ ሞላ ይችላል በ4-5 አመት ቆይታችን ወደዚህ ስንመጣ ከመምጣታችን በፊት የጊዜ ፍሬም ስናስቀምጥ የምንጠይቀው ሰው ኑ ስላለ ወይ ደግሞ አትምጡ ስላለን ሳይሆን መምጣት ያለብን ለመምጣት ምንድነው የሚያስፈልገን ታውቃላችሁ ለመሄድ ምን ያስፈልግ እንደነበረ ፓስፖርት ከዛ በኋላ ደግሞ ቪዛችንን ያው ከኤጀንት ነው ወደ ኤጀንሲ መሄድ ከኤጀንሲው ጋር የምንሄደውን ሀገር መምረጥ ምናምን ወዘተ ሜዲካል ምርመራ አንዱ ነገር እንኳን ባይስተካከል እንደማንሄድ ታውቃላችሁ ስለዚህ ስንሄድ ይሄን ያክል ፕሮሰስ ምናረግ ከሆነ ስንመጣም እንደዚህ አይነት ሂደቶች ያስፈልጉናል እጃችን ላይ ፓስፖርት ስላለና ትኬት መቁረጥ ስለቻለን ብድግ ብለን ወደ ሀገር ቤት መምጣት አንችልም ምክንያቱም የወጣንበት አንድ ዓላማ አለ የመጀመሪያው ያንን ዓላማ አለመዘንጋት ወደ ሀገር ቤት ልመጣ ነው በቃ ልመጣ አስቤያለሁ ስትሉ ስንት አለሽ ምን መስራት አስበሻል ከሚሉ ሰዎች ጋራ ከመወያየት በላይ ለራሳችሁ ስንት አለኝ ምን ሞያ አለኝ ለምሳሌ ማዳም ቤት ያለን ወይም ደግሞ ኮንትራት የምንሰራ ብዙ ጊዜ እኛ ሀገር ያልተለመዱ የምግብ አሰራሮች እናውቃለን በጣም ጎበዝ ነን ጽዳት እናውቃለን መኪናዎች ጭምር እናጥባለን ያ ማለት እዚህ መተን ላባጆብን ከፍት መስራት እንችላለን ማለት ነው ስንመጣ ግን ያንን የያዝነው ነገር እንደሞያ ልንቆጥረው ይገባል እርግጠኛ ነኝ ጎበዝ መሆኔን ማብሰሌን ሀገር ቤት ይሄንን ስራ በሰራ እንደማያዋጣ የሚለው እናንተ ናችሁ ከራሳችሁ ጋር መማከር ያለባችሁ